ማንኛውም ቀን ዛሬ ውብ ነበረ። ነገር ግን ጨለማ ይመለከትና ያደባ ነበረ። እንደ ማስጠንቀቂያ ሳይሆን እንደ ጥፋት መጣ። ሰማዩ ነደደ፣ ከተማዋ ወደ አቧራና እሳት ተለወጠች። ዓለም በዙሪያዋ ተደረመሰ። እሳት፣ አቧራ፣ ጸጥታ። ነገር ግን እኛ ከምናየው ባሻገር የሚመለከቱ አሉ፣ የሚጠባበቁ፣ የሚፈርዱ፣ የሚመርጡ ለስልጣን ሳይሆን ለዓላማ። እናም ዓለም አንድን ሰው በፈለገች ጊዜ እሷን መረጧት። We chose you. በሕይወትና በሞት መካከል ባለው ክፍተት አንድ ነገር ነቃ። ያልተሰጠ ግን የተገለጠ ኃይል። የጨፈለቃት ክብደት ከእንግዲህ ሊያሸንፋት አልቻለም። ተነሳች። እንደነበረችው ሴት ሳይሆን ልትሆን እንደታሰበላት ኃይል። ወደ ሰማያትም ስትመጥቅ ተስፋ አብሯት በረረ። እሷ ተረጂ ብቻ አይደለችም፣ የተመረጠችም ብቻ አይደለችም። እሷ ከታላላቅ ጅማሬዎች በላይ የሆነች ሴት ነበረች።